እንደው ማንድ የገረመኛስ ግጥም በዘር የምትቧደኑ አንጀታችሁ ይበጠስ ይላል። አዎ ይበጠስ ምንድነው? እርግማንም ነው ምናየው አይደለ? አሁን በቃ ብዙ ነገሮች የሚረብሹ ነገሮች አሉ። አንደኛው እሱ ነው። በዚህ ትባጠሳለህ። ስንት ነገር ማስተካከል እየቻለን ለማለት ነው። እዛ እነሱን ትንሽ ሸንቆጥ ለማድረግ ገበናቸውን አውጥተው በቃ ድሮ ቀር ገበናን ሸፈን ማድረግ አይነት ሐሳብ አለው። ማለት ያሉብንን ችግሮች እዚህም እዛም እንደ መርገጥ እያለ ግን ይናገራል። የዘመን ዕውቅና ገብቶ ከቤታችን አገር ይወቅልን ሆነ ነገራችን ሁሉ ነገር አሁን በቃ ለአደባባይ ሆነ። በጣም ከባድ ሆነ። ገባ ይሄ አንዳንዴ ያዛርገው ግድ የለም ራሳችን እናስተካክላለን የምትለው ነገር አይደለም። በቃ አደባባይ ውጣ። እነሱ ነው የሚያነሳው። አዎ ለዚህ ነው የአልበምን መጠሪያ ያደረኩት። ከምን ልጀምር ያልኩት ለዛ ነው። ራስን የጻፍኩት ራስን የጻፍኩት። ከምን ልጀምር? እንዴት ነው ግን